ፍቅር ሲይዘን ለራሳችን ያበጀናቸው የህይወት ደንብና መመሪያዎች ሁሉ ትርጉም አልባ ከመሆን ባለፈ ትዝም አይሉንም። በዓለማችን ላይ ዓለምን አጃይብ ያሰኙና ፍቅር ግንኙነታቸው ያልተለመደ ብቻ ሳይሆን ሊሆን የማይችል የሚመስሉ ጥንዶች አሉ። እነዚህ ለአእምሮ ለመቀበል የሚከብዱ እውነተኛ ፍቅርን የሚመሩ ግለሰቦች ናቸው። የራሱን ልጅ ማህፀን ውስጥ ተሸክሞ ከወለደ ባል ጀምሮ ነፍስ ከሌለው የብረት ማሽን ጋር ጥልቅ ፍቅር እስከያዛት እንስት ድረስ እንኳን ወደ አድማስ ቲዩብ በሰላም መጣችሁ። በዛሬው መሰናዷችን በጋዱ ዓለም መኖራቸውን ለማመን የሚከብዱ 10 አስገራሚ ጥንዶችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሎረን ሻወርስ እና ሳቢያ ሬይካ በ2019 በሞንታና ግዛት ውስጥ የተከሰተው ያ አስከፊ ቀን የወጣቱን የሎረንስ ሻወርስን ህይወት ለዘላለም ቀየረው። በስራ ገበታው ላይ ያለ የሚነዳው የፎርክሊፍት ማሽን 50 ጫማ ከፍታ ካለው ድልድይ ላይ ተገልብጦ በላዩ ላይ አረፈ። የሎረንን ህይወት ለማዳን ሲባል ዶክተሮች ከወገቡ በታች ያለውን ሙሉ አካሉን እና አንዱን እጁን በከፊል ለመቁረጥ ተገደዱ። የፍቅረኛው የሳቢያ ሬይካ ታማኝነት ግን የሎረንን ታሪክ ወደ አዲስ ምዕራፍ አሻገረው። ሳቢያ ከአደጋው በፊትም የሎረን ፍቅረኛ የነበረች ሲሆን አደጋው ሲከሰት ጥላው አልጠፋችም። ግንኙነታቸው ከወጣትነት ልምምድ ወጥቶ ወደ ሆስፒታል ክፍል፣ ወደ ማስታገሻ ሕክምናና ወደ ዕለት ተዕለት አድካሚ እንክብካቤ ተቀየረ። ሳቢያ ሎረንስ ልብስ በማልበስ በዊልቸር ላይ በማንቀሳቀስና የሰዎችን ክፉ እይታ በጋራ በመጋፈጥ በ2021 በትዳር ተሳሰሩ። እነሱ ውጫዊ አካል ቢጎልም ፍቅር ግን ሙሉ መሆን እንደሚችል በተግባር ያሳዩ ሕያው ምስክሮች ናቸው። ጆሴፍ እና ቫንቲያ ዊሊያምስ። ጆሴፍ ዊሊያምስ ስሙ ከመታወቁ በፊት በሰዎች መገለል ውስጥ ያለፈ ሰው ነው። የተለመደው የታችኛው መንጋጋና አገጭ ሳይኖረው ነበር። በዚህ የተነሳ መናገርና መደበኛ ምግብ መመገብ አይችልም። ምግብ የሚወስደው በሆዱ ላይ በተገጠመ ቲዩብ ሲሆን የሚግባባውም በምልክት ቋንቋ ነው። ጆሴፍ በሰዎች መሳቂያ በመሆን ምክንያት ፍቅርን አገኛለሁ ብሎ ለአንዳችም አስቦ አያውቅም ነበር። ነገር ግን በሳጥን ማሸጊያ ፋብሪካ ውስጥ ቫኒያን አገኛት። ቫኒያ መጀመሪያ ላይ ብትደነግጥም በአንድ አጋጣሚ ማሽን ተበላሽቶባት ስትቸገር ጆሴፍ በደግነት ሊረዳት መጣ። ያቺ ትንሽ ቅጽበት የቫኒያን ልብ ከፈተችው። ውጫዊ ገጽታውን አልፋ ውስጣዊ ማንነቱን ወደደችው። በ2020 የተጋቡት እነዚህ ጥንዶች አሁንም በመንገድ ላይ ሰዎች ፎቶ ቢያነሷቸውም እርስ በእርስ መተማመንን መርጠው በደስታ ይኖራሉ። አቢ ሄንሰል እና ጆንስ ቦውሊንግ። የአቢ ሄንሰል የሰርግ ታሪክ መላውን ዓለምን ያስደነገጠ በአንድ አካል ውስጥ ከምትኖረው መንትያ እህቷ ከብሪቲኒ ጋር ወደ ጋብቻ ህይወት በመግባቱ ነው። አቢ እና ብሪቲኒ ሁለት ራስ፣ ሁለት ልብ፣ ሁለት አእምሮ ያላቸው ነገር ግን አንድ የጋራ አካል የተጋሩ የዓለማችን ዝነኛ ተጣብቆ የተፈጠሩ መንትዮች ናቸው። አቢ ቀኙን እጅና እግር ስትቆጣጠር፣ ብሪቲኒ ደግሞ ግራውን ትቆጣጠራለች። እያንዳንዱ እርምጃቸው በጥምረት የሚመራ ነው። አቢ በኖቨምበር 2021 ጆሽ ቦውሊንግ ከተባለ ወንድ ነርስና የቀድሞ የጦር ሰራዊት አባል ጋር በሚስጥር ተጋባች። ሰርጋቸው ከዓመታት በኋላ ቪዲዮው ይፋ ሲሆን ሰዎችን ግራ ያጋቡ በርካታ ጥያቄዎችን አስነስቷል። አንደኛዋ እህት ስታገባና ሌላኛዋ በዚያው አካሉ ስትኖር የትዳር ሚስጥርና ግላዊነት እንዴት ይጠበቃል የሚለው ጥያቄ ቢነሳም እነሱ ግን በአሁን ጊዜ በሚኒሶታ በሚገኝ ትምህርት ቤት መምህራን ሆነው መደበኛና ስኬታማ ህይወትን እየመሩ ይገኛሉ። ፓውሎ ገብርኤል እና ካቲዩሻ ሆሺኖ። እነኚህ የብራዚል ጥንዶች ታሪካቸው የጀመረው በአካል ሳይሆን በ2006 ኦርኩት በተባለ ማህበራዊ ሚዲያ ላይ ነበር። ፓውሎ ገብርኤል የካቲዩሽን ፕሮፋይል አይቶ በመውደዱ መልእክት አስቀመጠላት። ካቲዩሻ ግን ወዲያውኑ ነበር ብሎክ ያደረገችው። ነገር ግን ፓውሎ ተስፋ ሳይቆርጥ ጥረቱን ቀጠለ። ውይይቱ ወደ ጓደኝነት፣ ጓደኝነቱ ደግሞ 4 ዓመታት ወደ ቆየ የረጅም ርቀት ፍቅር አደገ። ሁለቱም ተደምረው 6 ጫማ እንኳን የማይሞሉ ሲሆን ፓውሎ 35.54 ኢንች፣ ካቲዩሻ ደግሞ 35.88 ኢንች ናቸው። በ2016 በይፋ ሲጋቡ በዓለም ላይ ካሉ ባለትዳሮች ሁሉ አጫጭር በመሆናቸው የጊነስ የዓለም ክብረ ወሰንን በይፋ ተቆጣጠሩ። ሰዎች በመንገድ ላይ እንደ ትልቅ ሰው ሳይሆን እንደ ቀልድና እንደ ሕፃን ቢያዩአቸውም ፓውሎ የመንግስት ሰራተኛ ሲሆን ካቲዩሻ ደግሞ የራሷ የውበት ሳሎን አላት። እነሱ የቁመት ማነስ ፍቅርንና ስኬትን እንደማይገድበው ያሳዩ ድንቅ ጥንዶች ናቸው።
ካይል ጆንሰን እና ማሪጆሪ ማኪኩል። የእነዚህ ጥንዶች ፎቶግራፍ መጀመሪያ ሲታይ እውነተኛ አይመስልም። ካይል ጆንሰን የ31 ዓመት ወጣት ሲሆን ማሪጆሪ ማኪኩል ደግሞ የ91 ዓመት የዕድሜ ባለጸጋ እናት ነበሩ። በመካከላቸው የ60 ዓመት ሙሉ የዕድሜ ልዩነት አለ። ካይል ከዕድሜ እኩዮቹ ሴቶች ይልቅ በ60ዎቹ በ70ዎቹ እና 80ዎቹ የዕድሜ ክልል ውስጥ ያሉ ሽበትና የፊት መጨማደድ ያላቸው እናቶች ይበልጥ እንደሚስቡት በግልጽ ይናገራል። ማሪጆሪን በ2009 በምትሰራበት የመጻሕፍት መደብር ውስጥ አግኝቷት ፍቅር ጀመሩ። ብዙዎች ካይልን ለገንዘብ ወይም ለዝና ብሎ ነው የሙጥኝ ያለው ቢሉትም እሱ ግን ማሪጆሪ ምንም ሀብት እንደሌላትና ፍቅሩ ከተፈጥሯዊ ስሜቱ የመነጨ እውነተኛ መሆኑን ይሟገታል። ማሪጆሪን በበኩሏ በሰዎች ነቀፌታ ሳታፍር ሕይወቷን ከሱ ጋር በደስታ አሳልፋለች። ፍቅር ዕድሜ የማይቆጥር ሚስጥር መሆኑንም በእነዚህ ጥንዶች አይተናል። አኪያኮ ኮንዶ እና ሃቲሱኔ ሚኩ። አኪያኮ ኮንዶ በ2018 በቶኪዮ ውስጥ በተደረገ የሰርግ ስነ ስርዓት ላይ 39 እንግዶችን ጠርቶ ያገባው ሙሽሪት በአካል የሌለች የቨርቹዋል አኒሜሽን ዘፋኝን ነበር። ሙሽሪት ሃቲሱኔ ሚኩ ትባላለች። በዓለም ዙሪያ በሚሊዮን የሚቆጠሩ አድናቂዎች ያሏት የኮምፒውተር ሶፍትዌር ውጤት ነች። ኮንዶ በሰርጉ ላይ ለሙሽሪት ተብሎ በተዘጋጀው አነስተኛ አሻንጉሊት ላይ ቀለበት አጥልቆላታል። ይህንን ለማድረግ ያበቃው ምክንያት በወጣትነቱ በስራ ቦታው ላይ በደረሰበት ከባድ መገለል ጥቃት ምክንያት በሰው ልጆች ላይ ፍጹም እምነት በማጣቱ ነበር። በዚያ የጭንቀት ወቅት የዚች የቨርቹዋል ገጸ ባህሪ ዘፈኖች አጽናኑት። በቤቱ ውስጥ ጌት ቦክስ የተባለ ምስሏን በሆሎግራም የሚያሳይ ማሽን በመጠቀም ታናግረውና ታጽናናውም ነበር። ከዓመታት በኋላ ያ ማሽን አገልግሎቱ ቆሞ ድምጿ ቢጠፋም እሱ ግን አሁንም ፍቅሩ እንዳልተቀየረና በትዳር ውስጥ እንዳለ በቁም ነገር ያምናል። ቶማስ ቢቲ እና ናኒስ። በ2008 መላውን ዓለም ያስደነገጠ አንድ ፎቶግራፍ ይፋ ሆነ። አንድ ወንድ በቆመበት ሆዱን ገልጦ ሙሉ እርጉዝ ሆኖ ይታያል። ይህ ሰው ቶማስ ቢቲ ይባላል። ቶማስ በሴትነት ተወልዶ በ2002 ቀዶ ጥገና በማድረግ በሕግ ወንድነትን ያገኘ ቢሆንም የልጅ አባት የመሆን ህልም ስለነበረው ማህፀኑን ግን አላስወገደውም ነበር። ናንሲኒን ካገባ በኋላ ናንሲኒ በጤና እክል ምክንያት ማርገዝ ባለመቻሏ ቶማስ የሆርሞን ሕክምናውን አቁሞ በለጋሽ ዘር እርግዝናን በራሱ ማህፀን ውስጥ ለመቀበል ወሰነ። በጁን 2008 ጤናማ ሴት ልጅ የወለደ ሲሆን በዓለም ታሪክ የመጀመሪያው የወለደ ባል በመባል ታወቀ። በዓለም ዙሪያ ከፍተኛ ትችትና ቁጣ ቢሰነዘርበትም ቶማስ ግን ለቤተሰቡ ሲል ተጨማሪ 2 ልጆችን በመውለድ በአጠቃላይ የ3 ልጆች አባትና እናት መሆን ችሏል። ብሪቲኒ እና ብሪያና ከጆሽ እና ከጀርሚ ጋር። ብሪቲኒ እና ብሪያና የተባሉ ፍጹም ተመሳሳይ መንትያ እህቶች ጆሽ እና ጀርሚ የተባሉ ፍጹም ተመሳሳይ መንትያ ወንድማማቾችን በ2017 በአንድ የመንትዮች ፌስቲቫል ላይ አገኟቸው። መሳሳባቸው ፈጣንና አስገራሚ ነበር። አንደኛዋ እህት ወደ አንደኛው ወንድም ስትሳብ፣ ሌላኛዋ ደግሞ ወደ ሁለተኛው ተሳበች። በ2018 በአንድ የጋራ ሰርግ ላይ በአንድ ላይ ተጋቡ። በአሁኑ ጊዜ በቨርጂኒያ ግዛት በአንድ ቤት ውስጥ በጋራ ይኖራሉ። የሰርግ ማደራጃ ቢዝነስም አላቸው። የሚገርመው ነገር ሁለቱም ጥንዶች ወንድ ልጆችን የወለዱ ሲሆን ልጆቹ በሕግ የአጎት ልጆች ቢሆኑም ወላጆቻቸው ፍጹም ተመሳሳይ መንትዮች በመሆናቸው በዲኤንኤ ደረጃ ግን እንደ ወንድማማች ፍጹም ተመሳሳይ ናቸው። ሆኖም በአንድ ቤት ውስጥ ቢኖሩም በትዳር ደረጃ እያንዳንዱ ጥንዶች የየራሳቸው የፍቅር ሕይወት እንዳላቸውም ይናገራሉ። ጋብሪኤላ እና ቪክቶር ሁጎ ፔራልታ በመንገድ ላይ ሲሄዱ ሰላም ብሎ ማለፍ አይቻልም፣ ምክንያቱም ውጫዊ ገጽታቸው እጅግ አስፈሪና ድንቅ ነው። እነዚህ ጥንዶች በሰውነታቸው ላይ ባደረጉት 91 የቅርጽና የቆዳ ለውጦች ማለትም ንቅሳት፣ መበሳት፣ የቆዳ ውስጥ ብረት ተከላዎችና የምላስ መሰንጠቅ ምክንያት የጊነስ የዓለም ክብረ ወሰንን ይዘዋል። ጋብሪኤላ ከአርጀንቲና፣ ቪክቶር ደግሞ ከዩራጋይ ሲሆኑ በሞተር ሳይክል ዝግጅት ላይ ተገናኙ። ሁለቱም አካላቸውን እንደ መደበኛ ሳይሆን እንደ ህያው የስነ ጥበብ መገለጫ ስለሚያዩት ወዲያውኑ ተሳሳቡ። ሂደቱ እጅግ በጣም የሚጎዳና የሚያም ቢሆንም እነሱ ግን ይህንን የሚያዩት እንደ ነጻነትና እንደ ስነ ጥበብ መገለጫ ነው። ሰዎች እንደ ጭራቅ ቢያዩአቸውም እነሱ ግን እርስ በርስ ተደጋግፈው ጥበባቸውን ይቀጥላሉ።
ሊንዳ ዱቻርሜና ብሩስ። በመጨረሻም በአንደኛ ደረጃ ላይ የምናገኛቸው የሊንዳ ዱቻርሜ ታሪክ ፍጹም የማይታመን ነው። ሊንዳ ፍቅረኛዬና ባሌ የምትለው ሰው ሳይሆን ብሩስ የተባለ ግዙፍ ከብረት መብራቶችና ከኬብሎች የተሰራ የካርኒቫል መጫወቻ ማሽን ነው። ሊንዳ ማሽኑን ለመጀመሪያ ጊዜ ያገኘችው በ1981 በካርኒቫል ውስጥ ትሰራ በነበረበት ወቅት ሲሆን ወደ ማሽኑ ስትጠጋ የተለየ መሳሳብ እንደተሰማት ትናገራለች። ማሽኑ አርጅቶ ከጥቅም ውጪ በሆነበት ወቅት ልክ የፍቅር አጋሯ እንደሞተባት ያህል አዝና ነበር። በኋላ ማሽኑ ተገኝቶ እንዲታደስ ካደረገች በኋላ በቴሌቪዥን በቀጥታ ስርጭት ላይ ከማሽኑ ጋር የጋብቻ ቃለ መሃላ ፈጽማለች። ሰዎች የአእምሮ እክል እንዳለባት ቢያስቡም እሷ ግን ማሽኑ በሕይወቷ ውስጥ እውነተኛና ሰላምን፣ መጽናናትን እንደሚሰጣት በቁም ነገር ትናገራለች። ፍቅር በእርግጥም ወሰን የለውም። በአንዳንዶቹ ዘንድ መስዋዕትነት ሲሆን፣ በሌሎቹ ዘንድ ደግሞ ፍጹም ግራ የሚያጋባ ምስጢር ነው። ከነዚህ 10 ጥንዶች መካከል የእናንተን ስሜት ይበልጥ የኮረኮረውና ያስገረማችሁ የትኛው ነው? ሐሳባችሁን አጋሩን። ውድ የአድማስ ቲዩብ ቤተሰቦች የዛሬ ዝግጅታችን ይህንን ይመስል ነበር። ለእናንተ ለውድ ተከታዮቻችን ስንል የማንወጣው ተራራ የማንፈነቅለው ድንጋይ የለምና ምን ጎደለ ምን እንጨምር እያልን ቀጣይ በሌላ መሰናዶ እስክንገናኝ ድረስ ቸርን ሰንብት።